ትዕይንታችን የሚጀምረው ካስፈሪውና በጣም ከምትፈራው ባሏ እያመለጠች ያለችው ኬምሪ አለች። ኬምሪ በመስኮት እየወደቀችና እያመለጠች ትገኛለች። ሁሉንም ነገር ጋዜጠኛ ኦዛን እየቀረጻት ይገኛል። ኦዛን ጋዜጠኛ ነው። በዚህ መካከል መጀመሪያ ፖርሷን በምትጥልበት ሰዓት ላይ ፖርሷን ሌባ ይሰርቃታል። ሌባ እያለች እየሮጠች ልትይዘው ብትሞክርም እግሯ ግን ስትወርቅ ወለም መብሏ ስለነበር ልጁ ላይ መድረስ ይከብዳታል። በመጨረሻ ግን ኦዛን ያገኛትና ወዴት ልትሄጂ ነው በማለት ይጠይቃታል። እሷም እሱን ጥለው ሌባ ሰርቆኛል በማለት በፍጥነት ሌባውን ለመያዝ ትሮጣለች። ኦዛንም የተፈጠረውን ነገር ንገሪ፣ አንቺ ማለት እንግዲህ ኬምሪ ነሽ እና የችልቢ ባልተቤት ነሽ እና ለምንድን በበራፍ መውጣት ይቻልሽ? ለምን በመስኮት ወጣሽ? በማለት ይጠይቃታል። እሱም እኔ ጋዜጠኛ ነኝ እና ስለ ሰዎች ህይወት መመርመር ፈልጋለሁ። አንቺ አስደንቀሽ ነው፣ እባክሽ ንገሪኝ በማለት ይጠይቃታል። እሷም ግን አሁን ሌባ ሰርቆኛል መያዝ አለብኝ በማለት ትነግረዋለች። እሱም በመጨረሻ እሺ እንደዛ ከሆነ ሌባው የት እንዳለ አውቃለሁ በማለት ይነግራታል። ተያይዘው ወደ ሌባውም ጋር ይሄዳሉ። በመጨረሻ ሌባውንም ትዕይንቱ ያስቃኘን አንድ ህፃን ልጅ እንደሰረቃትና ህፃን ልጁም ገንዘቡን እያፈተሽና እየተመለከተ ባለበት ሰዓት ላይ ኦዛን ጆሮውን በመያዝ ለምንድን የሰረከው ማለት ይጠይቋል። ወንድሜ እባክህ ይቅርታ አድርግልኝ ከዚህ በኋላ አልሰርቅም በማለትም ቃል ይገባለታል። ያየው ገንዘብ በጣም ብዙ ስለሆነ ይህን ገንዘብ እንዲወስድ እንዲፈቅድ ላይ ይጠይቋል። ግን እያንዳንዱን ገንዘብም ሆነ ፓስፖርቷን ፖርሷንም ለኬምሪ መልስላታል። ኬምሪ ግን በዚህ ሰዓት ላይ ምስጋና እንኳን አላቀረበችም ነበር። በፍጥነት ፖርሷን ተቀብላ እየሮጠች ትሄዳለች። ኦዛን አሁን እንደገና ደነገጠ። ወዲያውም በፍጥነት ወንድሙን እንደማይለቀው እየተናገረ በፍጥነት ኬምሪን መከተል ጀመረ። ኬምሪም ታክሲ እየጠበቀች ባለችበት ሰዓት ላይ ምን እያደረግሽ ነው? ታክሲ ከሆነ የምትፈልጊው ልሰጥሽ ይችላለሁ፣ ግን ደግሞ አንቺ ምን እያደረግሽ እንደሆነ ማወቅ እፈልጋለሁ። ቆይ ከማን ነው የምታመልጨው? ማለት ይጠይቃታል። እሷም ግን ታክሲ ብቻ እንደምትፈልግና ምንም ሌላ ነገር እንደማትፈልግ ትነግረዋለች። ጂጂ ከአንድ ህፃን ልጅ ጋር ምግብ የመገበችው ባለችበት ሰዓት ላይ እናት ጋር ልውሰድ ብላ ልትወስደው በምትሞክርበት ጊዜ ላይ ኪችን ውስጥ ስለነበሩ በሰዓቱ እሳት ይነሳል። ይህ እሳት ቀላል ነበር፣ በሰዓቱ መጥፋት የሚችል መስሏቸው ነበር። ይህንን ችግር የተመለከተችውም ቺቼ በፍጥነት ህፃኑን ልጅ በመያዝ ካለችበት ኪችን ወደ ውጭ መውጣት ትጀምራለች። እሳቱን ግን ማንም ሊያስቆመው አልቻለም ነበር። ስለ እሳቱ እየሰማውምና ለብቻው ታስሮ የሚገኘው በሌላ በኩል ኦማርን ቢሆን ክፈቱልኝ እያለ ቢለምንም ማንም ሰው ሊከፍትለት ግን አልቻለም ነበር። ሩያና ኤክሰንደር ትንሽም ቢሆን ድምጽ ይሰማሉ። ግን ሩያ ብቻ ነበረች የሰማችውና ኤክሰንደር ምንም አይደለም በቃ ተወው በማለት ትነግረዋለች። የሙዚቃው ድምጽ ምንም ረብሻ እንዳለና እንደሌለ ሊያስታውቃቸው አልቻለም ነበር። እናም አሁን ትኩረታቸው ወደ ፕሮግራሙ ላይ ሁሉም ይሆናል። ቺቼ ሩያንም ሆነ የልጁን ህፃን እናቱን ለማግኘት ብትሞክርም ልታገኛቸው አልቻለችም። እናም በፍጥነት ወደ ውጭ ይዛ በመውጣት ለአሊም እየሰጠችው ሩያንና እንዲሁም ሲማንን ማውጣት አለብኝ እባክህ ትልቅ አደጋ ተፈጥሯል በማለት ህፃኑንም ልጅ እዛው እንዲቆምና እንዲጠብቅ ትለምነውና ትጠይቀዋለች። ኦማር ስለ ጉዳዩ በጣም ተጨንቆ ስለነበር ለእሳት አደጎች በመደወል ጭስ እየወጣ መሆኑን ወዲያው ደውሎ ይናገራል። እሳቱ እንዲጠፋና እርዳታ እንዳያገኙ በሰዓቱ ሲፈልግ የነበረው ሰሊና በፍጥነት ሁሉም ላይ በራፉን በመዝጋት እንዲረጋጉና እሳቱ ምንም እንዳይሆን ፕሮግራሙ መቋረጥ እንደሌለበት ነግሯቸው ሁሉም ሰዎች እዛው እሳት ውስጥ እንዲቆዩ ያደርጋቸዋል። ሰሊም ሁሉም ላይ ጨክኖ ካለበት ቦታ ይሄዳል። ቺቼክ በመጨረሻ የህፃኑን እናት ካገኘቻት በኋላ አደጋ እንዳለ የነገረቻት ውጭም ላይ እንደሆነና በፍጥነት ወደ ውጭ ወጥታ ልጇን ማግኘት እንዳለባት ትነግራታለች። እናትየዋ ግን በሰዓቱ ጠጥታ ስለነበር ምንም ደንታ አልሰጣትም። ኦዛን አሁን ላይ እርዳታ ማግኘት አልቻለም፣ ለብቻው ተቆልፎበትም ይገኛል። በዚህ ሰዓት ላይ ነበር በድንገት እሳቱ መስፋፋት የጀመረውና ሲሊንደሮችን መንካት የጀመረው። አሁን ትልቁ ነገር ተፈጠረ። በመጨረሻ ቺቼክ ሩያንና እንዲሁም ኤክሰንደርን አግኝታ አደጋ አለ ብላ ብትናገር ግን ከአደጋው መትረፍ አልቻሉም ነበር። በሰዓቱ አንደኛው ሲሊንደር ፈንድቶ ሁሉም ሰዎች ትርምስ ውስጥ ይገባሉ። ሁሉም በጭስ ይዋጣሉ። እያንዳንዱ ሰው መጮህ ይጀምራል። ፍርስራሾች የተለያዩ ሰዎችን መምታት ይጀምራል። አሁን ሁሉም ድንጋጤዎች እውነቱ ነዋል። ቺቼክ በመጨረሻ ከነገሩና ከጉዳዩ ሩያንም ሆነ ኤክሰንደርን ማዳን አልቻለችም። እዛው እሷም ያለችበት እሳቱ ይነሳል። ጭሱ ሁሉንም ያፈናቸዋል። በመጨረሻም ለመውጣት በሚሞክሩበት ሰዓት ላይ እርስ በርስ መረጋገጥና እንዲሁም መጣጣል ይጀምራሉ። በዚህ ሰዓት ላይ ነበር በራፉን ተዘግቶ ቀስ ብለው ተረጋግተው እንዲወጡ ጠባቂዎች መናገር የጀመሩት። አሁን ሁሉም እንዲረጋጉ እየተናገሩ ይገኛሉ። ኤክሰንደርም እንዲረጋጉና ቀስ ብለው ሁሉም ተራ በተራ እንዲሄዱ ይናገራል። ኤክሰንደር በዚህ ሰዓት ላይ ፍቅረኛውን መያዝ ችሎ ነበር። ጉልበት ያላቸው ሰዎች ሴቶችን መረጋገጥና መወርወር ይጀምራሉ። በዚህ ሰዓት ላይ እርስ በርሳቸው መጣላትም ይጀምራሉ። ሰዎቹም ሁሉም ወደ በራፉ በተጠጉበት ሰዓት ላይ ሌላኛው ሲሊንደር ፈንድቶ አሁን እሳት መነሳት ይጀምራል። ትልቁ ችግር እዚህ ጋር ይፈጠራል። ፍንዳታው ሙሉ በሙሉ ተቀጣጠለ። አሁን ወደ በራፉ ማንም ሰው መሄድ አይችልም፣ ምክንያቱም በራፉ ላይ እሳት ተፈጥሯል። የእሳቱን መንደር የተመለከቱት ሩያም ሆነ ኤክሰንደር ቺቼክ ሁሉም ፊታቸው በድንጋጤ ይመታል። ሁሉም ይደነግጣሉ።
ሮያ አይኖቿ በእንባ ይዋጣሉ። ይህ በእንዲህ እንዳለ ኪችን ውስጥ የነበሩ ሰዎች እያንዳንዳቸው ተቀጣጥለው መውጣት ይጀምራሉ። እየተቀጣጠሉ እባካቸው እርዱን እያሉ ከእሳት ውስጥ ይወጣሉ። ተራ በተራ ሰዎቹ ሊረዷቸው ቢሞክሩም ልብሶቻቸውን እያዋለቁ ለማዳን የሰው ህይወትን ቢሞክሩም እንኳን እሳቱ በጣም ብዙ ስለነበር ማንንም ማዳን አልቻለም። ይባስ ብሎ እርስ በርሳቸው እሳት መያያዝ ይጀምራሉ። በዚህ ሰዓት ላይ ነበር ሴቶች መረጋገጥ የጀመሩት። ሊያመልጡበት የነበረው ድልድይ ተሰብሮ እዛው ያሉበት ቦታ ይወድቃሉ። አሁን ማንም መውጣት አይችልም የእሳት አደጎች ካልመጡላቸው በስተቀር። ጉልበቱ ያላቸውና ጠንካራዎች በፍጥነት ወደ ላይ መውጣት ሲችሉና መረማመድ ሲችሉ፣ ሴቶቹ ግን እዚያ ያሉበት ቦታ መረጋገጥ ይጀምራሉ። ሕፃኑ እናቱን ውስጥ እንዳለች እያወቀ ለመጠበቅ ሙከራ ያደርጋል፣ ግን ምንም አይነት እርዳታ ማድረግ አልቻለም። ፖሊሶችና አምቡላንሶች ወደ ስፍራው ይመጣሉ። በመጨረሻ ሁሉም ወደዛ ስፍራ ይደርሳሉ። አምቡላንሶች እንዲሁም የእሳት አደጋ መምጣት ይጀምራሉ። ቼለኒ በመጨረሻ ፍቅረኛው እዛ ውስጥ እንዳለች መረጃ ይደርሰዋል። እናም በፍጥነት እሳቱን እንዲያጠፉትና እርዳታ እንዲያደርጉላቸው ይደውላል። ቼለኒ ሚስቱን ቢደበድባትም እንዲሁም ደግሞ ቢያሰቃያትም ግን እሷ አደጋ ሲደርስባት መቻል አልቻለም ነበር። ኦዛን በመጨረሻ ኬምሬድ ወደምትፈልግበት ቦታ በታክሲ ይዟት ይሄዳል። እንድትሄድም ያደርጋታል። ይህ በእንዲህ እንዳለ ግን የሬዲዮ እንዲሁም የታክሲው ሬዲዮ አንድ ድምፅን ያሰማል። ማንም ሰው መራመድ እንደማይችልና መንገዶች በሙሉ ዝግ እንደሆኑ፣ ምክንያቱም የእሳት አደጋ የተፈጠረ ይገባቸዋል። ኦዛን ስልክ ተደውሎ ይነገረዋል። የተፈጠረው ነገር በሙሉ እሳት እንዳለና ሁሉም ነገር ሲነገረው ወደ ኋላም ዞሮ ሲመለከት ታክሲው እንደቆመና ኬምሪ ወዴትም መሄድ እንደማትችል ይገባዋል። አሁን ከኬምሪ ጋር በመሆን ኦዛንና ኬምሪ ወደ እሳቱ አደጋው መቅረብ ይጀምራሉ። ኤክሴንደር ሩያን ይጮታል። ሊያድናትን በሚችሉ አቅም እየሞከረ ይገኛል። በበራፉ ለመውጣትና ለማምለጥ የሚሞክሩ ሰዎች ተቃጥለው እየሞቱ ይገኛሉ። ስለዚህ ማንም ወዴትም መውጣት አይችልም። የእሳት አደጋዎች በመጨረሻ እርዳታ ማድረግ ጀመሩ። የሲማይ እናት በመጨረሻ ሊደውሉላት የልጅ ልጇን እንደያዘና ግን ደግሞ ልጇ እሳት አደጋ ውስጥ እንደገባች ይነግራታል። እሷን በፍጥነት መኪናዋን ይዛ ወደዛ ስፍራ ትመጣለች። የሩያ አባት በመጨረሻ የተፈጠረውን ነገር ይሰማል። እናም ከሰማ በኋላ ቴሌቪዥኑን ድምፁን በመጨመር የእሳት አደጋ ያለበትን ቦታ ይመለከታል። ልጁ እዛ ውስጥ እንዳለች ሲመለከት እጅግ በጣም በትልቅ ሐዘን ይገባል። ቼለኒ ሚስቱ እዛ ውስጥ ስላለች በጣም ተበሳይቶ ይገኛል። ይህ በእንዲህ እንዳለ ትራፊክ እንኳን ቢዘጋጋበት በእግሩ የሮጠ ሚስቱን ለማዳን በፍጥነት ወደዛ ወደ ቃጠሎ ስፍራ ይደርሳል። በሌላ ትዕይንት ራሱን ስቶ ያለው ኦማር አለ። ኦማር አሁን ራሱን ከሳተበት ይነቃል። እናም በመጨረሻ ይመለከታል እሳቱ እየተስፋፋ ነው። የሚችለውን ሰው ለማዳንና በህይወት ያሉ ሰዎችን ለማውጣት ሙከራ ያደርጋል። ግን እስካሁን ፈንድቶ ያልጨረሰው ሲሊንደሮችና እንዲሁም የጋዝ ማስቀመጫዎች ተራ በተራ መፈንዳት ይጀምራሉ። በመጨረሻ ራሳቸውን ስተው የነበሩትም ሮያም ሆነ እንዲሁም ቺቼክ እናም ኤክሴንደርም እርስ በርሳቸው ለመውጣት ሲሞክሩ ሌላኛው ፍንዳታ እነሱም ላይ ይፈጠርባቸዋል። በዚህ ሰዓት ላይ ነበር ራሷን ይሳተች የነበረችው ሮያ ኤክሴንደር ሚላ ትልቅ መጥፎ ነገር ያሰበው። ኦማር ተራ በተራ ሴትም ሆነ ወንዱን ከዛ ውስጥ ማውጣት ይጀምራል። ተራ በተራ እያንዳንዱን መርዳት ይጀምራል። በመጨረሻ የእሳት አደጋውንም በማንሳት ሌሎች ሰዎችን ለመርዳትና ለማገዝ ሙከራ አደረገ። ራሱን አድኖ ብቻ ከዛ ቦታ አልወጣም። ሩያን በእጆቹ ይዞ የነበረው ኤክሴንደር በመጨረሻ ከቺቼክ ጋር በመሆን ሩያን ማንቃት አልቻለም። ሩያ ራሷን ትስታለች። በዚህም ሰዓት ላይ የእሳት አደጋዎችን እየተመለከተ የነበረው ኤክሴንደር እርዱኝ እያለ መጮህ ይጀምራል። ግን ማንም ሊረዳው የሚችል አንዳችም ሰው አልነበረም። በዚህም ሰዓት ላይ የሩያን አለመንቃት የተመለከተው ኤክሴንደር ሩያን መውቀስና እንዲሁም መደብደብ ይጀምራል። ይህንን ነገር የተመለከተችው ቺቼክ እንዲያቆም ታስገድደዋለች። እሱ ግን ሊያቆም አልቻለም። ምክንያቱም መንቃት አለባት ሲል በግዴታ ለመንቃት ሙከራ አደረገ። በመጨረሻ ራሷን የሳተችው ሩያም ነቅታ አብረው ተያይዘው ሊሄዱ ባሉበት ሰዓት ላይ በድንገት ሩያ የኤክሴንደርን እጅ ትለቀዋለች። በመካከላቸውም ትልቅ እሳት ይፈጠራል። በዚህ ሰዓት ላይ ነበር የሚያፈቅራትንና በጣም የሚወዳትን ያችን የእሱ የሆነችውን እጮኛዋን ጥሎ ለመሄድ ኤክሴንደር ወደ ኋላ ያፈገፈገው። ሩያ ራሷን ስታ እሳት ውስጥ ወደቀች። የሚረዳት ሰውም አልነበረም። ይህን ሁሉ ነገር የተመለከተችው ቺቼክ እንዲያድናትና እንዲሁም ወደ ኋላ ሂዶ ከእሳት ውስጥ እንዲያወጣት ኤክሴንደርን ብትለምነው ግን ያን እንዲያደርግ አልቻለም። ከኤክሴንደር ጋር የተጣላች የነበረችው ቺቼክም በመጨረሻ እሷን ለማስለቀቅ ሲል በድንገት ወደ እሳት ውስጥ ገፍትሮ እሷንም ጣላት። አሁን ቺቼክ እሳት ውስጥ ገባች። ይህን የተመለከተው ኤክሴንደር በጣም ደነገጠ። ቺቼክ እሳት ውስጥ ገባች። ህይወቷ አደጋ ውስጥና እሳት ውስጥ እንድትቃጠል ፈረደባት። ይህንን ያደረገው ኤክሴንደርን በመጨረሻ የእሳት አደጋዎች ከመጡ በኋላ እሱን አንስተውት ይሄዳሉ። ይህ በእንዲህ እንዳለ ራሷን የሳተችውና እሳት ውስጥ የገባችው ሌላኛዋ ደግሞ ሩያ አለች። ሩያን እስካሁን ማንም የደረሰላት ሰው የለም። እሳቱ እየተቃጠለ ይገኛል። ተመልካቾች በቀጣይ ትዕይንትስ ሩያ ራሷን አድና ከእሳት ውስጥ ትወጣለች አሊያስ ደግሞ ማን ይደርስላታል? በሌላ በኩል ቺቼክስ እሳት ውስጥ ተቃጥላ ትቀራለች ወይንስ ከእሳት ውስጥ ወጣ መጨረሻ ኤክሴንደርን ተጠያቂ ታደርገዋለች? ይህ ለሁላችንም ጥያቄ ነው። ሀሳባችሁን ኮመንት ስፍራ ላይ አስቀምጡልኝ። የዛሬው አጓጊ ትዕይንት እዚህ ጋር ይጠናቀቃል። እስከዚህ ለተከታተላችሁን ከልብ አድርጌ አመሰግናለሁ።
ቻናሉን ሰብስክራይብ ማድረጋችሁን አትርሱ።